ጫፏ ላይ ያዕቆብ ከቤርሳቤ ወደ ካራን ሲሄድ ፀሐይ ጥልቃ ነበር ከዚያ እንደደረሰ ከእራሱ በታች ድንጋይ ተንተራሰ። የአባቶች አምላክ እኔ እግዚአብሔር ነኝ፣ ይህን ምድር ለርስት እሰጥሃለሁኝ። ዘር እንዳሸዋ በምድር ይበዛል፣ በአራቱም ማዕዘን ሕዝብም ይሆናል። ያዕቆብ ከቤርሳቤ በእጆች የለውም ነበረ አማካሪ ዘመድ። ፀሐይ ጥልቃ ነበር ከዚያ እንደደረሰ ከእራሱ በታች ድንጋይ ተንተራሰ። አበው በምሳሌ እንደተናገሩት ከምድር እስከ ሰማይ አምላክ የዘረጋት በላዩ ተቀምጦ በግልጥ የታየባት የያዕቆብ ድንግል ማርያም ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ ከእራሱ በታች ድንጋይ ተንተራሰ። ሰማይና ምድር የሚታረቁባት ወልደ እጓለ እመሕያው የተወለደባት መላእክት ከሰማይ ባንዴ ዘመሩላት። ታላቋ መሰላል እመቤታችን ናት። ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ ከእራሱ በታች ድንጋይ